በአንድ ወቅት የእንግሊዝ እግር ኳስ ኃያል ነበር። ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ኤፍኤ ካፕ፣ የአውሮፓ ዋንጫዎችን አሸንፏል። ነገር ግን በ25-26 የውድድር ዓመት ደግሞ 10ኛ ደረጃ ላይ ሆኖ አጠናቋል። ይህ የቼልሲ ደጋፊዎች ሊረሱት የሚፈልጉት ዘመን ነበር። አሁን ግን አዲስ ሰው ወደ ስታንፎርድ ብሪጅ አምጥተዋል። ዣቪ አሎንሶ የባየር ሊቨርኩሰን የታሪክ የምንጊዜም ምርጡ አሰልጣኝ፣ የሪያል ማድሪድ ደግሞ የቀድሞ አሰልጣኝ እና አሁን የቼልሲ አዲሱ ተስፋ ነው። በቼልሲ ላይ የሚሰማው ድምፅ በዚህ ዓመት ከቀድሞ የተለየ ይሆናል። ዘጋርዲያን በ26-27 የፕሪሚየር ሊግ ቅድመ ግምቱን ቼልሲን በ3ኛ ደረጃ ላይ አስቀምጦ ገምቷል። ይህ በጣም ደፋር ግምት ሊያስብል ይችላል። ምክንያቱም ቼልሲ ባለፈው ዓመት 10ኛ ደረጃ ላይ ስላጠናቀቀ። ከዚህ በላይ ደግሞ የአሰልጣኝ ለውጥ፣ የቡድን ለውጥ፣ ብዙ ዝውውሮች አድርጓል። ነገር ግን ዘጋርዲያን የሚያስበው አንድ ትልቅ ጥቅም አለ። ቼልሲ በዚህ ዘመን የአውሮፓ ጨዋታ ላይ አይሳተፍም። ይህ ማለት ደግሞ ተጫዋቾቹ የበለጠ እረፍት ያገኛሉ፣ በፕሪሚየር ሊጉ ላይ የበለጠ ትኩረት ማድረግ ይችላሉ። እናም ለዣቪ አሎንሶ የራሱን ስርዓት ለመገንባት የበለጠ ጊዜን ያስገኝለታል። ግን 3ኛን ደረጃ መጨረስ ትንበያ ብቻ ነው። ይህ ማረጋገጫ አይደለም። ይህንን የምናረጋግጠው በሜዳ ላይ ዓመቱ ሲጠናቀቅ ብቻ ይሆናል። ቼልሲ ባለፉት ዓመታት አንድ ችግር ነበረበት። መረጋጋት ፈጽሞ አይታይበትም። አሰልጣኞች ይመጣሉ፣ አሰልጣኞች ይሄዳሉ። ፕሮጀክቶች ይጀመራሉ፣ ፕሮጀክቶች ተጀምረው ሳይጠናቀቁ እንደገና ይቀየራሉ። አሁን ዣቪ አሎንሶ ይህን ዑደት ሊያቆም ይችላል። ዘጋርዲያን እንደሚያስቀምጠው አሎንሶ በቼልሲ የመጣው ከፍተኛ ጫና ውስጥ ቢሆንም እሱ ሁሉንም ነገር መቀየር እንደማያስፈልግ ይናገራል። ጥቂት ነገሮች መቀየር በቂ ሊሆን ይችላል የሚል አቋምን አሳይቷል። ያስፈላጊ ነው። አሎንሶ የቼልሲን ስርዓት ሙሉ በሙሉ ሊያፈርስ ሳይሆን ሊያስተካክለው ይፈልጋል። ይህ ደግሞ ለቼልሲ የሚያስፈልገው ነገር ነው። ወደ አንዱ ሰው እንምጣ። ኮል ፓልመር የተሰኛን ድንቅ ተጫዋች ጋር እንምጣ። ቼልሲ እንደገና ትልቅ ቡድን ለመሆን ከፈለገ ፓልመር የዚህ ፕሮጀክት ልብ ምት መሆን አለበት። እሱ ግን ብቻውን ሊያደርገው አይችልም። ቼልሲ ከፓልመር በላይ አማራጮች ያስፈልጉታል እና ይህ የ2026-27 የዝውውር ፖሊሲ ጉዳይ ነው። ስለዚህም ደግሞ ሞርጋን ሮጀርስ፣ ጆ ፔድሮ ኔቶ፣ ኒኮላስ ጃክሰን እና ሌሎች የማጥቃት አማራጮች አሉት። አሎንሶ የሚፈልገው አንድ ነገር ነው። ፓልመር በአንድ ተጫዋች ላይ ብቻ የተመሰረተ ማጥቃትን አይፈልግም። ቼልሲ የ26 ትልቁ ዝውውር አንዱ ሞርጋን ሮጀርስ ነው። ለዚህ ተጫዋች 117 ሚሊዮን ፓውንድ የሚደርስ የብሪቲሽ ሪካርድ የሆነ ገንዘብ ወጥቶበታል እና እዚህ ላይ አንድ ጥያቄ አለ። ይህ ገንዘብ በሜዳ ላይ ይመለሳል ወይንስ ሮጀርስ ከፓልመር ጋር በመጫወት የቼልሲን የማጥቃት መስመር የበለጠ ያሳልጣል ወይንስ ኪሳራ ብቻ ሆኖ ይቀራል? ፓልመርና ሮጀርስ ሁለቱም በቦታ መቀያየር ከቻሉም የቼልሲ በፋይናል ሰርድ ላይ የተለየ ስጋት ሆኖ ይህንን ቡድን የማጥቃት ኃይሉን የሚጨምር ይሆናል። ግን 117 ሚሊዮን ፓውንድ ዋጋ አንድ ነገር ያመጣል። የሚያመጣው ጫና ነው። ደጋፊዎች 1 ዓመት ብቻ አይጠብቁም። ከሱ የሚጠብቁት ከፍተኛ የሆነ ነገር ነው። ቼልሲ ማጥቃቱን ብቻ አላጠናከረም። ቼልሲ መከላከሉንም አጠናክሯል። ማክሰንስ ላክሮስ፣ ከዚያም ፔፕ ቻቫሪያ በ2026 ከሪዮ ቫልካኖ በመምጣት እስከ 2031 የሚያቆየውን ውል ፈርሟል። ይህ የአሎንሶ ራዕይ ነው። ከኋላ ጠንካራ መስመር፣ በመሃል ሜዳ የበለጠ ቁጥጥርና ከፊት ፈጣን ለውጥ። ነገር ግን ቼልሲ አሁንም ብዙ ተጫዋቾች ያሉት ቡድን ነው። ችግሩ ብዙ ጥራት አለመኖር አይደለም። ችግሩ ያለውን ጥራት እንዴት በአንድ ስርዓት ማጣመር ይቻላል የሚለው ነው። ከሁሉም የተለየ ትኩረት የሚስበው ሰው ኤንዞ ፈርናንዴሽ ነው።
በቸልሲ ውስጥ የሱ የወደፊት ሁኔታ ለተወሰነ ጊዜ ጥያቄ ምልክት ውስጥ ነው። ነገር ግን አሁን የቸልሲ እቅድ እሱን ማቆየት እንደሆነ ይታያል። ዘ ታይምስ እንደዘገበው ቸልሲ እስከ ኦገስት 14 ድረስ በፈርናንዴስ ላይ የቀረበ ይፋዊ ጨረታ አላገኘም እና ክለቡ እሱን በ26-27 ዘመን ከአሎንሶ ጋር ይቀጥላል ብሎም ይጠብቃል። ይህ ለቸልሲ ትልቅ ዜና ነው። ካይሴዶም አለ፣ ኢንዞ አለ፣ ፓልመር አለ፣ ሮጀርስ አለ። ቸልሲ በመሃል እና በፊት መስመሩ እንዴት እንደሚያስፈራ መመልከት እንችላለን። ይህን አትርሱ። ቸልሲ በ26-27 የአውሮፓ ውድድር የለበትም። ለትልቅ ክለብ ይህ የሚያሳዝን ነገር ሊመስል ይችላል። ነገር ግን ለአሎንሶ እድል ነው፣ ከፍተኛ እድል፣ በጣም ትልቅ እድል። አርሰናል የፕሪሚየር ሊጉን ከቻምፒዮንስ ሊጉ ጋር ይጫወታል። ሊቨርፑልም ይህን ያደርጋል። ማንቸስተር ሲቲም እንዲሁ ነው። ቸልሲ ግን ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባኦ ካፕ፣ በቃ ከዚህ ውጭ ጨዋታ የለበትም። ከሳምንት ሳምንት ያርፋሉ። ይህ ማለት በየሳምንቱ ለአንድ ጨዋታ ማዘጋጀት ቀላል ይሆናል። የተጫዋቾች ድካም ይቀንሳል፣ ለጉዳትም መጋለጥ ይቀንሳል። ይህ ደግሞ በተለይ ለአንድ ተጫዋች ወሳኝ ነው። ይህም ሬስ ጄምስ ነው እና አሎንሶ ቡድኑን በየሳምንቱ በተመሳሳይ ስርዓት ሊሰራ ይችላል። አሁን ግን እውነቱን እንነጋገር። ቸልሲ እንደገና ትልቅ ክለብ ለመሆን ከፈለገ 4 ነገሮች ያስፈልጉታል። አንደኛ የፓልመር ጤናማ መሆን፣ ሁለተኛ አሎንሶ የራሱን ስርዓት በፍጥነት መገንባት፣ ሶስተኛ እነዚህን ያዘዋወራቸውን ዝውውሮች ማቀናጀት ይጠበቅበታል፣ አራተኛ የቸልሲ ወጣቶች በትልቅ ጨዋታ ጫና መቋቋም አለባቸው። ምክንያቱም የፕሪሚየር ሊግ ነው። ይቅር የማይል አንድ ጊዜ ሽንፈትን የማይታገስ ሊግ ነው። በአንድ ወር መጥፎ አጫወት የቶፕ 4 ህልምን ሊቀየር ይችላል። ታዲያ በ26-27 ከቸልሲ ምን እንጠብቅ? እኛ አንድ ነገር እንጠብቃለን። የመመለስ ምልክት የፕሪሚየር ሊግ ዋንጫ ላይሆን ይችላል። ለአሁኑ ትንሽ ቀድሞ ነው ቶፕ 4። ነገር ግን ይሄ በጣም ቸልሲዎች ሊያደርጉት የሚገባቸውና የሚችሉት ነገር ነው። ኤፍኤ ካፕ ላይ እስከ ዋንጫ ድረስ እንጠብቀዋለን። ካራባኦ ካፕ ላይ ጠንካራ አቋም ያሳያል እንላለን እና ከሁሉም በላይ ዣቪ አሎንሶ ይህ የእርሱ ትልቁ ፈተና ነው። ሊቨርኩሰን ላይ እጅግ የማይረሳ ታሪክ ሰርቷል። አሁን ቸልሲ ላይ ታሪክ መስራት አለበት። ቸልሲ ከአንድ ብዙ ስብስብ ካለው ቡድን ወደ አንድ እውነተኛና የተቀናጀ ቡድን መቀየር አለበት እና እዚህ ላይ ታሪኩ ይጀምራል። 24 ዓመቱ ነው ኮል ፓልመር፣ 25 ዓመቱ ነው ኢንዞ ፈርናንዴሽ። ወጣትና ጠንካራ የቸልሲ ቡድን እና በመሃላቸው ደግሞ ዣቪ አሎንሶ አለ እና አንድ ጊዜ ቸልሲ የእንግሊዝ ኃያል ነበር። አሁን ጥያቄው ያንን ዘመን ይመልሳል የሚለው ነው ወይስ የቸልሲ እንደገና ለመገንባት ሌላ ዓመት እንጠብቅ? ሌላ ዓመት ያስፈልጋል። የ26-27 ዘመን መልሱን ይሰጠናል። ነገር ግን አንድ ነገር ከወዲሁ ግልጽ ነው። ቸልሲ በሚቀጥለው ዓመት ለዋንጫ ተፎካካሪ ሊሆን ይችላል የሚለውን ነገር ከወዲሁ ማወቅ እንችላለን። ልክ ፕሪሚየር ሊጉ እንደጀመረ የሚያሳዩት ተጋድሎ ፕሪሚየር ሊጉ ላይ የት አካባቢ እንደሚቀመጡ የሚጠቁመን ይሆናል። ይህ የለንደን ኩራት የሆነው ቸልሲ ነው እንዳንረሳ።